ሰላም ለእናንተ። ዛሬ የእግዚአብሔር ቃል የትንቢት መልእክት አለኝ ለአንድ ሰው። ተጨንቃችሁ ላላችሁ እግዚአብሔር ሆይ አሻግረኝ፣ እግዚአብሔር ሆይ አሮጌ ህይወት ደከመኝ፣ የድካም ህይወት መሮኛል፣ እልፍ ማለት ናፍቆኛል፣ እግዚአብሔር ሆይ ነፃን እንድታወጣኝ እፈልጋለሁ። ከዚህ ቀንበር፣ ከዚህ ድካም፣ ከዚህ ጨለማ፣ ከትላንትናው ህይወት መውጣት እፈልጋለሁ። ይህም ደግሞ ከኔ አቅምና ብቃት በላይ ነው። እግዚአብሔር ሆይ ስለ ክብር አድነኝ፣ ስለ ክብር ነፃ አውጣኝ፣ ስለ ክብር ታዋጋልኝ፣ ስለ ስም አድነኝ ብላችሁ እየጸለያችሁ ሰዎች ካላችሁ፣ እግዚአብሔርን ፈልጋችሁት እጁን እየጠበቃችሁ ያላችሁ ሰዎች ካላችሁ፣ ይህ መልእክት ለእናንተ ነው። የእግዚአብሔር ቃል ሲናገር በዘጸአት ምዕራፍ 14 ላይ እስራኤላውያን የረጅም ዓመት የተስፋ ቃል አላቸው። እሱ እግዚአብሔር አምላክ ለአብርሃም ለአባታቸው የገባው የተስፋ ቃል ህዝቡን ልጆቹን ከግብፅ አውጥቶ ወደ ከነዓን ማርና ወተት ወደሚፈስባት ምድር እንደሚያስገባቸው፣ በነፃነት እሱን እንደሚያመልኩ፣ መንፈሳዊ ነፃነት፣ ስጋዊ ነፃነት ብቻ አይደለም፣ ትልቁ ነገር መንፈሳዊ ነፃነት፣ እግዚአብሔር ብቻ የሚከብርበት ህይወት፣ የሚታይበት ህይወት፣ ለእግዚአብሔር እንደሚገባ ክብሩን እየገለጡ ወደሚኖሩት ምድር እግዚአብሔር እንደሚያስገባቸውና ወደዛ መንፈሳዊ ከፍታ እንደሚገቡ የተገባላቸው የተስፋ ቃል ነበራቸው። ነገር ግን ረጅም ዓመት በባርነት፣ በለቅሶ፣ በስቃይ፣ በባዶነት፣ በራብ፣ በተለያየ ጭቆና ውስጥ ዘመናቸውን አሳልፈዋል። አሁን እዚህ ምዕራፍ ላይ ዘጸአት መውጣት ነውና በዘጸአት ላይ የእግዚአብሔር ህዝብ ከፈርዖን ሲወጣ፣ ከግብፅ ሲወጣ እናያለን። ቀይ ባህርን ሊሻገር በቀይ ባህር ፊት ለፊት ቆሟል። ከፊት ለፊቱ ትልቅ አይተው ሰምተው የማያውቁ በሰው አቅምና በነሱ ችሎታ ሊከፈል ወይ ደግሞ መልስ ሊያገኝ የማይችል ትልቅ ባህር ወጀብ ወይ ደግሞ ተራራ ፊት ለፊታቸው አለ። በምንም አይነት ሲስተም ይህን ቀይ ባህር መሻገር አይችሉም። ሌላ ደግሞ በቃ ወተናል፣ ከዚህም በኋላ አያገኘንም፣ ከዚህም በኋላ ባሪያ አንሆንም፣ ከዚህም በኋላ የፈርዖን ባሪያዎች ልንሆንና ተገዥ ልንሆን አይገባም፣ አንዴ ወተናል ብለው ሲያስቡ የነበረው ድንገት ዞር ሲሉ ፈርዖን ከኋላቸው አለ። ስለዚህ ወደፊት እንዳይሄዱ ቀይ ባህር አለ። ወደ ኋላ ሊመልሳቸው፣ ካልተመለሱ ደግሞ እዚሁ ሊገላቸው፣ የእሱ ባሪያ ካልሆኑ ሊገላቸው ፈርዖን ስለሚፈልግ ተከትሏቸው መጥቷል። ስለዚህ ህዝቡ ይጮሃል፣ ሙሴም ይጮሃል። የሆነ ሰዓት ላይ ሙሴ ወደ እግዚአብሔር ይጮሃል፣ ህዝቡ ወደ ሙሴ ይጮሃል እና እግዚአብሔር ለሙሴ ተናገረው። ለምን ወደ እኔ ትጮሃለህ አለው። የተገባለት የተስፋ ቃል አለ፣ በእጁ የተሰጠው በትር አለ። ያ ስልጣን ነው፣ ያ የእግዚአብሔር ቃል ነው ሪፕሬዘንት የሚያደርገው። ህዝቡ የሚያውቀው ነገር የለም። ትላንትና ባሪያ ያደረገው ሲስተም፣ ባሪያ ያደረገው ንጉሥ ዛሬ መልሶ ወደዛ ባሪያነት ሊመልሳቸው እንደመጣ ያውቃሉ። ከኋላቸው አለ፣ ከፊታቸው ባህር አለ። ስለዚህ ተስፋ በመቁረጥና እዚሁ ልንሞት ነው፣ የኛ ነገር አበቃ ብለው ይጮዋሉ። ሙሴም ወደ እግዚአብሔር ይጮው ነበር። እግዚአብሔር ተናገረው። ክብር ለእግዚአብሔር ይሁን። ምን አለው? አትመለሱ። መመለስን ሳይሆን ወደፊት እንደሚሄዱ እንደሚሻገሩ፣ ወደ ትላንትና፣ ወደ አሮጌ፣ ወደ ጨለማ፣ ወደ ባርነት ህይወት እንደማይመለሱ እግዚአብሔር ተናገረው። ስለዚህ ሙሴም ለህዝቡ መናገር ጀመረ። ከእግዚአብሔር የሰማው እንደዚህ ያላቸው፣ አትፍሩ፣ አትሸበሩ። ትላንትና የምታውቁት ባርነት ህይወት አይደገምም። ቀንበር ህይወት አይደገምም። የባዶነት ህይወት አይደገምም። የጭቆና ህይወት አይደገምም። አንድ ሰው አይደገምም ይበለኝ። አይደገምም። እሱ ብቻ አይደለም፣ ትላንትና ያስጨነቋችሁን፣ ያ ላይፍ እንድትኖሩ ያደረጋችሁን እነዛ ጠላቶቻችሁ ደግማችሁ አታዩዋቸው። ምክንያቱም አሁን ውጊያው የእናንተ አይደለም። ይህንን ውጊያ እግዚአብሔር ነው የሚዋጋላችሁ። አምላካችሁ ትወጣላችሁ ያላችሁ ያስወጣችሁ፣ እንዲሁም ደግሞ ወደ ከነዓን ትገባላችሁ፣ ወደ እረፍት አስገባችኋል፣ እባርካችኋል፣ አሳርፋችኋለሁ ያለ አምላክ እሱ ወርዷል፣ ከእናንተ ጋር አለ። እሱ ጠላቶቻችሁን ለአንዴና ለመጨረሻ ያጠፋቸዋል።
ጠላቶቻችሁ ይጠፋሉ። ዳግመኛ በሕይወታችሁ እነዚህን ያስጨነቋችሁን አታዩዋቸው። ዳግመኛ የእነሱ ባሪያ አትሆኑም። ሁለተኛስ ቀይ ባህር ይከፈላል፣ በሰላም ትሻገራላችሁ። እግዚአብሔር እንዳላችሁ ትሻገራላችሁ አላቸው። አሜን አሜን። በጌታ በኢየሱስ ለአንድ ሰው ነው ይሄ መልእክት፣ ለሚያምን ሰው የትላንትና ነገር ባሪያ አትሆንም። የዝሙት ባሪያ፣ የኃጢአት ባሪያ፣ የመጠጥ ባሪያ፣ የሱስ ባሪያ፣ የዓለም ባሪያ፣ የሰይጣን ባሪያ፣ የሰዎች ባሪያ፣ የስጋ መሻት ባሪያ በጌታ በኢየሱስ ስም አትሆንም። ወደ ትላንትናው አሮጌ ህይወት፣ የጨለማ ህይወት፣ የስብራት ህይወት ተጎትተ በኢየሱስ ስም አትመለስም። እግዚአብሔር በጣም የሚገርመኝ ቃል አለ። ኢሳይያስ 43 ቁጥር 19 ላይ የእግዚአብሔር ቃል እንደዚህ ይላል፣ እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ አታስተውሉምን? በምድረ በዳ መንገድን አዘጋጃለሁ፣ በበረሃ ምንጭን አፈልቃለሁ። እግዚአብሔር አንተ ባልጠበቅከውና ባልገመትከው መንገድ በብርቱ ክንዱ ከዛ አሮጌ ህይወት ያወጣል። በብርቱ ክንዱ ከዛ የጨለማ ህይወት ያወጣል። ከዛ ከውርደት ህይወት አንገት ከደፋህበት እየተነሳ ተመልሰ ከምትወርቅበት እየወጣ ተመልሰ ከምትገባበት ከዛ ጨለማ ከማትፈልገው ላይፍ እግዚአብሔር ዛሬ በመንፈስ ቅዱስ አማካኝነት አሁን በሰማው ቃል በጌታ በኢየሱስ ስም መውጣት ሆነል። እስቲ አንድ ሰው በእምነት ከማልፈልገው ህይወት ወጣው ይበል። ኃይል የእግዚአብሔር ነው። ተናገር። ከማትፈልገው ህይወት በጌታ በኢየሱስ ስም ወጣ። የማትፈልገው አያስረም። ለማትፈልገው እግዚአብሔር የማይገለጥበት ያ ህይወት የዛ ሲስተም ባሪያ አትሆንም በጌታ በኢየሱስ ስም። ሁለተኛ እንዴት እወጣለሁ? እንዴት እሻገራለሁ? በምን አቅም እወጣለሁ? በምን ጉልበት? እነሆ አዲስን ነገር አደርጋለሁ፣ በምድረ በዳ መንገድን፣ በበረሃ ምንጭን አፈልቃለሁ። ባልተኬደበት መንገድ ትሄዳለህ። አሜን አሜን አሜን። እነንትና በሄዱበት ሊሆን ይችላል። አንተ በዚህ ጋር ብለህ ስትሞክረው በሩ የተዘጋ። አሁን እግዚአብሔር እንደዚህ ይላል፣ በእኔ ታመን፣ እኔ መንገድ አለኝ። እግዚአብሔር መንገድ አለው። አንድ ሰው እግዚአብሔር መንገድ አለው ለእኔ ይበል። አሜን። የእነንትና አይደለም መንገድ፣ ያንተ መንገድ የተለየ ነው። ያንተ በረከት የተለየ ነው። ያንተ ከፍታ አይደገምም። አሜን። ኢየሱስ ጌታ ነው። እነሆ አዲስ መንገድ በኢየሱስ ክርስቶስ ስም ተከፈተልህ። በአዲስ መንገድ ይኸውልህ፣ አይደለም በምድረ በዳ መንገድን መክፈት አይደለም፣ እግዚአብሔር በተዘጋ ነገር ውስጥ ገብቶ ጌታ ያወጣል። ኢየሱስ ጌታ ነው። ስለዚህ አዲስ በር ተከፈተ። አዲስ በር በኢየሱስ ስም። አንድ የሚያምን ሰው አዲስ በር ተከፈተ ይበል። አዲስ መንገድ፣ ማንም ባልሄደበት ትሄዳለህ። ማንም ባልረገጠበት ትሄዳለህ። ያልተለመደ አካሄድ ትሄዳለህ። እግዚአብሔር በክብር ያስኬድሃል። እግዚአብሔር በኃይል ያስኬድሃል። እግዚአብሔር በአዲስ መንገድ ያስኬድሃል። ይህ መንገድ ዝለት የለበትም፣ ሽንፈት የለበትም፣ ጭንገፋ የለበትም፣ ባዶነት የለበትም። ለምን? የሚመራ አምላክ እግዚአብሔር ነው። ስለዚህ አዲስ መንገድ፣ አዲስ ህይወት፣ አዲስ ምዕራፍ በጌታ በኢየሱስ ስም ተከፈተ። የሚያምን ሰው አዲስ ነገር ሆነ ይበል። አዲስ ነገር። አሜን አሜን። እሱም አሁን የምትጠብቀው አይደለም። ይሄንን አሜን። በእምነት ትጸናለህ፣ በእምነት ትወርሳለህ። ኢየሱስ ጌታ አሁን ይሆናል። አዲስ መንገድ አሁን ይሆንልሃል። አዲስ በር አሁን በኢየሱስ ስም ተከፈተ። አዲስ መንገድ አሁን ተከፈተ። የተያዘው ነገር ባሪያ ያደረገ በሲስተም በሰዎች በተለያየ መንገድ ጠላት ነገሮችን ይዞ ባሪያ ካደረገ ነገር ውስጥ በጌታ በኢየሱስ ስምና ስልጣን አሁን መውጣት ሆነል። የተበተበ ገመድ በኢየሱስ ስም ተበጣጠሰ። የያዘ ኃይል በኢየሱስ ስም ተሰበረ። ይሄን ቃል ለምትሰሙ ሁሉ ጸልዩ። እነሆ አሁን አዲስ ነገር ሆነ። አዲስ በር፣ አዲስ የአገልግሎት በር፣ አዲስ የቢዝነስ በር፣ አዲስ አካሄድን እግዚአብሔር ያሳያል። አይምሮን ከፍቶ ራእይን ይሰጣል። አዳዲስ ራእዮች ማንም ባልሄደበት በኢየሱስ ክርስቶስም በዛ ትሄዳለህ፣ ታፈራለህ። ካንተ ላይ ጭንገፋ ተመታ። ካንተ ላይ ባዶነት ተመታ። ካንተ ላይ መዘግየት ተመታ። ካንተ ላይ መውረድ ተመታ። ካንተ ላይ መባከን ተመታ። የትኛውም የጠላት አሰራር ወደ ኋላ የሚጎትት በኢየሱስ ስም ተሰበረ። ከዚህም በኋላ አዲስ ህይወት፣ አዲስ ምዕራፍ፣ አዲስ በረከት፣ ከፍታ ረግጠው አይተው ማታውቀው ከፍታ ውስጥ በኢየሱስ ስምና ስልጣን ገባ። እግዚአብሔር ስላንተ ይዋጋል። በሰላም በኢየሱስ ስም በድል በመከናወን መሻገር አልፎ መሄድ ሆነልህ። ወደ አዲስ ምዕራፍ፣ ወደ አዲስ ክብር። አሜን።